ኦኔንካቴ እንጂ ሱበራኒ ኦቶ ያዳሞቱ እጂ ሙሩቂኒ አራማሌ አብራሂም ጃላቲኒ ጤና ይስጥልኝ ቴሌኮም ያቆም ነው ባኮም ለርዳውት እናትክን ሌላ ይሸርሙጣልሽ እሺ ሌላ የለትም አቤት ሁለተኛ በስልክ አይጠቀሙም እሺ ሁለተኛው በደወሉበት ስልክ አይጠቀሙም እንዴት ይዘጋል ስልኮት እናትክን ስማ አቤት ብትዘጋው ማለት ነው እዛው ባለበት ቦታ ፈልጌ በሳስቼ ነው የምጥለው እባክህ ስልኩን ይዝጉት እሺ ለማንኛውም ሞቀኝ ምንድነው ባንጃ ይባላል እሺ ሁለተኛ በስልክ አይጠቀሙም ያው እናትክን አይዞሽ አለማምዳለሁ መሻሊት አቤት ምን ፈለክ ቪዲዮ ቤት እንግባ የማን ፊልም ነው የከረን ጠላቱስ ታኩር አሻንቲም አለበት እኔ ሻርካ ፊልም ካልሆነ አልገባም ሂድ አንተ ናክፈል እንጂ ናንተ ክፈል ናብያል ዝም ብለህ ለምንድን ነው የምትገባው አቦ በእናትህ እኔ አንድ ፊልም ነው የማየው ስሙን ይነልኝ ምንድነው ይሄ እኮ 25 ነው አጎ ፊልም ነው ምንድነው ቀዳቸው እነሱ भेड़ बकरियां भी उतरेंगी እነን ባሪውን ተመለከታቸው 5 እኮ ናቸው እነሱ लड़का बैठा हुआ उसको क्या पता उसको कौन उठाने आया ከአሁን ሰዓት ጀምሮ ህንድ በታኩር እጅ ወድቃለች ሁሉም ሰው ለታኩር መስገድ አለበት ካሁን በኋላ የኔ ስም ወንዱ ሳይሆን ታኩር ነው ሁላችሁም ታኩር ብላችሁ እንድትጠሩ እንፈልጋለን ታኩር ያለኛው ታኩር አንበሳው ታኩር ንጉሳችን ረጅም እድሜ ለታኩር ታኩር ከፊልም ማተሻለ ይሞታል ዝም በል እንጂ አይሞቱም
አንተ ማን ብለህ ነው ስምን የቀየርከው? አንተን እኮ ነው። ማን ብለህ ነው ስምን የሰየምከው? ታኩር። ምን? አለማመዳለሁ። አንድ አቤት ተነስ። አባቱ ወጣልኝ በእናትህ። አንተ ዛሬ ምን ተማራችሁ? ሂሳብና ሳይንስ። ጻፍከውን አሳይ። ዛሬ አልጻፍንም። ለምንድን ያልጻፋችሁት? አስተማሪያችን እጁን አሞት ነበር። አምጣ ደብተሮችሽ። ምንድን ይሄ? ዜሮ። ይሄ ሙንጭርጭር ድጋሚ። ይሄው እዚህ ጋር ዘለ የምትጽፈው ይሄው እዚህ ጋር ድጋሚ ይመስላል እንዴ? ምንድን ነው ይሄ ሙንጭርጭሩ እንዴ? ይሄው እዚህ ጋር ዘለሃል እኮ ተመልከት። ትምህርት ቤት ብለህ የት ነው የምትሄደው? ምንድን ነው ይሄ ደግሞ? ምንድን ነው ይሄ? ይሄን ደብተር እኔ አልገዛሁትም። የእኔ ነው እንዳትለኝ። ይሄ የማን ነው? ይሄ አንተ? የእኔ ነው። እኔ እኮ አንተ ልጅ ትምህርቱን ድርይነት አንተ ወዘኔ። ቆይ መጣሁልህ። አቃጠልከኝ እንደዚህ። እገባታለሁ። ቆይ ጨዋታው ልጆቹ ስለረበሹት ብራችንን እንመላለስ። የምን ብር ነው መልሰን? ዛሬ አሳልፍ ያልስት የምብር ነው ትለኛለህ እንዴ? 3-0 እየተመራ እኮ ጨዋታውን ረብሸውት የለም። እናማ ቀለ ነገር የለማ። እንደዚህ ነው ሌባ ወመስል ወመኔ አቃጠልከኝ እንደዚህ በዚህ ዕድሜ ሌብነት
ሌባ ቤት ትመጣለህ? እኛም እኮ ካንተ የበለጠ ሌባ ነን። ሂድ ከዚህ። ወይ ምን ሆነሽ ነው? ማን የመታሽ? ካሱ መቱኝ ነው። እኔ ስድን እበቀለዋለሁ። አንተ ወንድሜን እግር ለዋንጫ ብለህ ሰበርካ? አብዮቱን ወስድ ደፍቀ የገደልኩ ነገርባ። እኔ አልገደልኩትም፣ ደግሞ አንተም አለበት። እኔንም እንደገደልክ እሱንም ልገለው ነው። እኔንም እንደገደልክ እሱንም ልገለው ነው። አጥራሱ
በዚህ ውጤት 6ኛ ክፍል አትማራት። እኔ መንግስቱ አይደለሁም። አዎ አስደግምሃለሁ። ጭራሽ እኔን እዛ ቁጭ አድርገህ በካርድ ቀን ትጣላለህ? እና ዛሬ እኮ ሰኔ 30 ነው። የሆነስ ቢሆን ታዲያ ባለፈው ዕለት የሰደበኝ ልጅ አለ እና እኔን እዛ ቁጭ አድርገህ ትደባደባለህ አንተ። ያለ ዛሬ አላገኘውማ። ስለዚህ ትደባደባለህ ማለት ነው። አንተ ወዴት አባ ነው የምትሮጠው? አውልቅ ደግሞ ይሄን ኮፍያ አውልቅ። ምሴን ሳልበላ ወዴት ነው የምትወስደኝ? ትምህርት ቤት ላስመዘግብ ነዋ። የድሮአችን ትምህርት ቤት በዚህ ጋር አይደለማ። እኔ እዚህ ትምህርት ቤት አልማርም። እኔ እዚህ ትምህርት ቤት አልማርም። ትምህርት ቤት አልማርም። በቃችሁ እንዳላነሳ ስምን እኔ እንግሊዝ ትምህርት ቤት ዳግመ ነው እንዲህ እንዳላረግ እኔ ግን ትምህርት ቤት መማር አልፈልግም። እንግዲህ ትምህርት ቤታችን አዲስ ተማሪዎችን ሲቀበል መጀመሪያ የመግቢያ ፈተና እንፈትናቸዋለን። ያንን የመግቢያ ፈተና ማለፍ ሲችሉ ነው እዚህ ትምህርት ቤት ከኛ ጋር መቀጠል የሚችሉት ማለት ነው። ስለዚህ ፈተናውን እንሰጠዋለን። እስከዛ እርሶ ይቆዩናል ማለት ነው። ማሙሽ ወደፊት ግን ምን መሆን ትፈልጋለህ? ታኩር ማማማ ማን ነው ደግሞ ታኩር? ታኩር ነው ታንኩ? እስቲ ግቡ አንዴ። ከ10 0 ነው ያመጣው። አንቶኒ ድጋሚ ፈተና አቴ ስራሱ የሚገርም ነው። የተሰጠውን ጥያቄ በሙሉ መልሰ ፈተናውን ስላለፈ ተቀብለ ነው። እዚህ ትምህርት ቤት እስከተማረ ድረስ ግን የትምህርት ቤቱን ሕግና ደንብ ማክበር ይጠበቅበታል። የትምህርት አሰጣጡም ቀኑ ሙሉ ነው የሚሆነው። እንዴ ቀኑ ሙሉ እንጂ ምንድነው? ወመኔ አንተ አቶ ጉድታ ቤት ሄድና የተሰጠውን ልብስ በሞላ ይዘህ ትመጣለህ። እሺ እሺ። አንተ ደግሞ እድል ቤት ሄድና የተቀመጠውን ብር በሞላ ይዘህ ትመጣለህ። እሺ እሺ። እናንተ ደግሞ እዚህ ጎረቤት አዲስ ዶሮ ተገዝታለች። እሷን አሯርጣችሁ ይዛችኋት ትመጣላችሁ። እሺ ተግባባን?